Student, today we'll discuss about grade 12 history chapter 3 part 1. እሺ ተማሪዎች ዛሬ የምናየው 12ኛ ክላስ ሂስትሪ ዩኒት 3 ክፍል 1ን ይሆናል ማለት ነው። ተማሪዎች ወደ ቶፒኩ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ አድርጉ። እናንተ ላይ ምንም የሚቀንስ ነገር የለም፣ ለኔም ይጠቅመኛል፣ ለሌሎችም ተማሪዎች እንዲደርስ ያግዛል ማለት ነው። ወደ ቶፒኩ እንሄድ። ዩኒት 3 ሶሻል ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንት ኢን ኢትዮጵያ ሚድ 19th century up to 1941 በ19ኛው ክፍለ ዘመን እስከ 1941 ባለው የኢትዮጵያ የሶሻል የኢኮኖሚ የፖለቲካ እድገት እናያለን እዚህ ዩኒት ላይ ማለት ነው። ኢንትሮዳክሽን አለ። ኢንትሮዳክሽኑ እናንተ አንብቡት ከፈለጋችሁ፣ ይሄ እዛ ላይ ስላለ አጠቃላይ ሐሳብ ስለሆነ ምንም የሚፈጥረው ነገር የለም። ለርኒንግ አውትካም አለ። አት ዘ ኤንድ ኦፍ ዚስ ዩኒት ዩ ዊል ቢ ኤብል ቱ፣ ይሄንን ዩኒት ከጨረሳችሁ በኋላ እናንተ ልታውቁት ይገባል ተብሎ የተጻፉ ነገሮች አሉ። ይሄንን አት ዘ ኤንድ ኦፍ ዘ ዩኒት ነው፣ ዩኒቱ ከጨረሳችሁ በኋላ ነው ይሄ ነገር ማለት ነው። ሌሰንም አለ። ሎንግ ዲስታንስ ትሬድ ኤንድ ፒፕል ኢንተራክሽን ኢን ኢትዮጵያ ኢን 19th century የሚለው ዛሬ የምናየው ሌሰን ነው። ሌሎቹ በቀጣይ ፓርቶች የምናያቸው ነገሮች ናቸው። ወደ ሌሰኑ እንሂድ። ኬወርድ አለ። ኬወርድ ኤንድ ኮንሰፕት፣ አግሬሽን፣ ፊውዳል ዋር፣ ፓወር ስትራግል፣ ፓትሪዮቲዝም፣ ኢንዲፔንደንስ የሚሉ ቁልፍ ቃላቶች ናቸው እነዚህ። ሌሰን 1 ሌሰን 1 ላይ 3.1 ሎንግ ዲስታንስ ትሬድ ኤንድ ፒፕል ኢንተራክሽን ኢን ኢትዮጵያ ኢን ዘ 19th century በ19ኛው ክፍለ ዘመን የሎንግ ዲስታንስ ትሬድ የረዥም ርቀት ንግድ እና የሰዎች ኢንተራክሽን፣ በንግዱ ምክንያት የተፈጠረ ኢንተራክሽንን እናያለን። ኮምፒታንሲ አለ። ኮምፒታንሲ ማለት ይህንን ቶፒክ ከጨረስን በኋላ መመለስ የሚገባችሁ ነገር ማለት ነው፣ ማወቅ የሚገባችሁ ነገር ነው። ባይ ዘ ኤንድ ኦፍ ዚስ ሌሰን ዩ ዊል ቢ ኤብል ቱ ስቱደንት፣ እናንተ ይህንን ቶፒክ ከጨረሳችሁ በኋላ ልታውቁት ይገባል ተብሎ የተጻፉ ነገሮች አሉ። አንደኛ አይደንቲፋይ ዘ ሜን ትሬድ ሩት ኤንድ አኮሞዲቲ ዱሪንግ ዘ ሎንግ ዲስታንስ ትሬድ ኢን ኢትዮጵያን ኦፍ ዘ 19th century ይላል። በ19ኛው ክፍለ ዘመን ሎንግ ዲስታንስ ትሬድ የሚካሄዱበት መንገድና ምን አይነት እቃዎች እየተካሄዱ እንደነበረ አይደንቲፋይ አድርጉ ነው የሚለው። ሁለተኛ ኤክስፕሌን ሃው ሎንግ ዲስታንስ ትሬድ ሄልፕድ ፎር ኢንተራክሽን ኦፍ ዘ ኢትዮጵያን ፒፕል። ሎንግ ዲስታንስ ትሬድ የኢትዮጵያ ሕዝብ በሎንግ ዲስታንስ ትሬድ አማካኝነት ያሆኗል ምንድነው ኢንተራክሽን ፈጥሯል። ያ እንዴት ሎንግ ዲስታንስ ትሬድ ኢንተራክሽን እንደፈጠረ፣ በሎንግ ዲስታንስ ትሬድ አማካኝነት ኢንተራክሽን እንደፈጠረ ኤክስፕሌን አድርጉ ነው የሚለው። ብሬንስቶርሚንግ ኩዌስችን አለ። ብሬንስቶርሚንግ ኩዌስችን ማለት ለዚህ አሁን ለምንማረው ቶፒክ ፋሚሊየር እንዳትሆኑ የሚያደርግ ነው፣ ወይንም ቤተሰብ እንድትሆኑ የሚያደርግ ነው። በቃ ፋሚሊየር ኦፕን እንድትሆኑ አሁን ለምንማረው፣ ይሄ በራሳችሁ ከመለሳችሁ ማለት ነው። ዋት ፋክተር ኮንትሪቢዩት ቱ ዩኒፊኬሽን ኦፍ ኢትዮጵያ፣ ኢትዮጵያ ዩኒፋይድ እንድትሆን ያደረጋት ፋክተር ምን እንደሆነ፣ ማለትም ኢትዮጵያ ተበታትና ነበር፣ ማለትም የሆነ ትልቅ ነገር ተፈጥሮ ነበር በኢትዮጵያ። ይሄም ዘመነ መሳፍንት ይባላል። በኢትዮጵያ ታሪክ ከባድ ነገር ነው እሱ። ዘመነ መሳፍንት ማለት ዘ ኢራ ኦፍ ዋር ሎርድ ነው። ማለትም ሪጂናል ሎርዶች ለራሳቸው ጥቅም፣ ፖለቲካዊ፣ ኢኮኖሚያዊ ምክንያት የተለያዩ ቦታዎች ጦርነት እያካሄዱ ምንም አይነት ሴንትራል የሆነ ገቨርንመንት አልነበረም፣ ማዕከላዊ መንግስት አልነበረም እና በጣም በቃ ፑፒት ኪንግ ያስቀምጡ ነበር። የአሻንጉሊት መንግስት ማዕከሉ ላይ ያስቀምጡና እነሱ እንደፈለጉ ይጫወቱበት እንደነበረ ነው የሚያስቀምጠው ማለት ነው። ያ የተበታተኑ ስቴቶች እንዴት አንድ እንደሆኑ፣ በምን መልኩ አንድ እንደሆኑ፣ ምንድነው አንድ ያደረጋቸው የሚለውንም ጥቀሱ ነው የሚለው። ሁለተኛ how did Ethiopia manage to maintain its independence during the stiff power struggle of the period of ዘመነ መሳፍንት። ዘመነ መሳፍንት እንደነገርኳችሁ ዘ ኢራ ኦፍ ዋር ሎርድ ነው ብያችኋለሁ። በጣም ኢንድላንስ ሲቪል ዋር፣ የእርስ በርስ ጦርነት የተነሳበት ዘመን ነበር። በጣም በቃ የማይቋረጥ የእርስ በርስ ጦርነት ነበር። በጣም በቃ ሪጂናል ሎርዶች፣ ይሄ በዛ ሰዓት በጎንደሪያን ፔሪድ የነበረ ራስ ቢትወደድ የሚል ማዕረግ ነበር፣ ታይትል ነበር። ራስ ቢትወደድ የሚለውን ታይትል ለማግኘት እርስ በርስ ይዋጉ እንደነበረ እና በቃ ለኢኮኖሚ ራሱ ትሬድ ሩቶችን ለመቆጣጠር የንግድ
መስመሮችን የሚያደርጉት ጦርነት ነበር። በዚህ ጦርነት ውስጥ ኢትዮጵያ በጣም ተከፋፍላ እርስ በርስ እየተዋጋች ነበር። በዛ በምትዋጋበት ሰዓት ኢትዮጵያ ያለምንም ወረራ ራስዋን ችላ እንዴት እንደቆመች አብራሩ ነው የሚለው። ምክንያቱም አንድ ሀገር እርስ በርስ የምትጋጭ ከሆነ የተለያዩ ፎሪን ፓወሮች ይገባሉ፣ ይይዙታል። ግን ኢትዮጵያ ለምን ያልያዟትም? በዛ ሰዓት ትያዝ ነበር በቀላሉ። ምክንያቱም ህዝቡ በእርስ በርስ ጦርነት ውስጥ ስለነበረ ማለት ነው። ይህንንም መመለስ አለባችሁ ማለት ነው። ሶስተኛ what do we mean by long distance trade? ሎንግ ዲስታንስ ትሬድ ማለት ምን ማለት ነው? what make it differ from usual trade? ከሌሎች ትሬዶች ጋር ወይም ከሌሎች ንግዶች በምን ይለየዋል የሚል ነው። ፋክተር ፎር ዘ ሪቫይቫል ኦፍ ሎንግ ዲስታንስ ትሬድ ለረዥም ርቀት ንግድ እንዲያድግ ወይንም በጣም እንዲባባስ ወይንም በጣም በብዙ ሪቫይቭ እንዲያደርግ ያደረገው ምንድን ነው? በጣም እንዲያድግ ያደረገው ነገር ምንድን ነው እንደማለት ምን እንደሆነ በዚህ ቶፒክ እናያለን። The establishment of monarchical system among the southwestern Oromo region, particularly the rise of the 5 Oromo kingdom in the Gibe region, was one of the factors that contribute to the revival of long distance period and the reappearance of northern Ethiopia merchant in Gibe region ይላል። ምን መሰላችሁ? እንደምታስታውሱት ኦሮሞ የሚመራው ድሮ ጥንት ሰዓት በገዳ ሲስተም የሚባል ነበር። ያ ገዳ ሲስተም በጣም ፖለቲካ፣ ኢኮኖሚያዊ፣ ሁሉም ሶሻሉ አንድ አድርጎ የሚመራው ገዳ ሲስተም ነበር። ያ ገዳ ሲስተም ወድቆ በሞናርኪያል ሲስተም ሲተካ እና ደግሞ 5 ጊቤ ስቴቶች የሚባሉት አሉ። እነዚህ ሊሙናሪያ፣ ጎማ፣ ጊራ፣ ጉማ የሚባሉ ስቴቶች ራይዝ ካደረጉ ከተነሱ በኋላ እዛ አካባቢ ለሎንግ ዲስታንስ ትሬድ በጣም አመች ሆነዋል ማለት ነው። ኤንድ ሪአፒሪያንስ ኦፍ ኖርዘርን ኢትዮጵያን ማርቸንት ኢን ጊቤ ሪጅን፣ ወደ ጊቤ ሪጅን ማለት ነው በሰሜን በኩል ያሉ የኢትዮጵያ ነጋዴዎች አሉ። ወደ ጊቤ ሪጅን መጥተው እንዲነግዱ አድርጓቸዋል ማለት ነው። At the beginning of the 19th century, there were intense regional feudal wars that could be an obstacle to smooth conduct of trade ይላል። በ19ኛው ክፍለ ዘመን በጣም ኢንተንስ የሆነ ሪጂናል ፊውዳል ዋር ነበር። ወይንም በሪጅን የተከፋፈለ ጦርነት ነበር። በዛ ምክንያት ምንም አይነት ንግድ ማድረግ አልቻሉ። ገብቷቸዋል። ምንም አይነት ለንግዱ እንቅፋት ነው የሆነው። አንድ ሀገር ላይ እርስ በርስ እየተጋጨ ወይንም ጦርነት ካለ አንድ ቦታ ላይ ንግድ ማድረግ አትችልም። ምክንያቱም ውጤቱ ወይ ትዘረፋለህ ነው፣ ምንም ማትረፍ ይቅርና ትዘረፋለህ ነው። ስለዚህ በዛ ምክንያት ምንም አይነት ለንግድ አመቹ እንዳልሆነ ያስቀምጣል። Also, the period was apparently unstable and unsafe for smooth conduct of commercial activity. Trade improved from time to time ይላል። ኦልሶ ይላል በዛ ሰዓት የነበረው ሁኔታው ማለት ነው በጣም የተረጋጋ አልነበረም እና ደግሞ የሚጠብቀውም አልነበረም ነጋዴው ምኑ ማለት ነው። ስለዚህ ኮመርሻል አክቲቪቲ ማድረግ በጣም ይከብድ እንደነበረ ነው የሚያስቀምጠው። ኮመርሻል አክቲቪቲ ማድረግ በጣም ይከብድ ነበር። ምክንያቱም ንግድ ማካሄድ ባልተረጋጋበት ሁኔታ አንተ ንግድ ወጥተህ ማድረግ ማለት ይሄ የማይሆን ነገር ነው። ስለዚህ በዛ ምክንያት አያደርጉም ነበር። ስለዚህ ትሬድ ኢምፕሩቭድ ፍሮም ታይም ቱ ታይም፣ ትሬድ ደግሞ ይሄ ንግዱ በሰዓት እየተሻሻለ መጣ። ለምን ምትሉኝ ከሆነ መልሱ አለ። This was probably because of relative improvement of political condition along the Red Sea coast after the Egyptian conquest of South Arabia at the beginning of what? The 19th century ይላል። በ19ኛው ክፍለ ዘመን ኢጅፕት ሳውዝ አረቢያን ወራ ነበር። በዚህ ምክንያት ሬድሲ አካባቢ ያለውን ኮንዲሽን ወይንም ሰላም ሊረጋጋ ችሏል ማለት ነው። መጀመሪያ በጣም ጦርነት አለ ብያችኋለሁ። እዛ አካባቢ ደግሞ ሰላም ከመጣ ከተረጋጋ ንግዱ ማድረግ ትችላለህ ማለት ነው። ስለዚህ ኢጅፕት ሳውዝ አረቢያን ከወረረች በኋላ ሬድሲ አካባቢ ኮንዲሽኑን ሊረጋጋ ችሏል፣ የፖለቲካል ኮንዲሽኑ። ከተረጋጋ በኋላ ደግሞ ጥሩ የሆነ
ንግድ ማድረግ ችለዋል ማለት ነው። ሶ ንግዱም እየተሻሻለ መጣ። ኒው ፖለቲካል ዲቨሎፕመንት አሎንግ ሬድ ሲ ኮስት ኤንድ አረቢያን ባይ ዘ ተርን ኦፍ ዘ 19th ሴንቸሪ ስትሬንግዝ ፒስ ኤንድ ኦርደር ኤንድ ኢንክሪዝድ ዘ ኢምፖርታንስ ኦፍ ሬድ ሲ አስ ቬሪ ኢምፖርታንት ካናል ኦፍ ትሬድ ይላል። ሶ ይሄ ኒው ፖለቲካል ዴቨሎፕመንት በሬድ ሲ አካባቢ የተፈጠረው ሰላም፣ መረጋጋት እና ደግሞ የተለያዩ ነገሮች ተደርገዋል እዛ ጋር ሰላም እንዲፈጠር ማለት ነው። ይሄ ደግሞ በሬድ ሲ ወይንም ሬድ ሲ በጣም ጥሩ ለንግድ መሸጋገሪያ በጣም ጥሩ እንደሆነች ነው። ቀይ ባህር ማለት ነው ለንግድ በጣም ጥሩ እንደነበረች ነው የሚያስቀምጠው። ሶ ሌላኛው ደግሞ ትሬድ ሩት ኤንድ ማርኬት ሴንተር ይላል። ይሄ ማለት ምን መሰላችሁ? በሎንግ ዲስታንስ ትሬድ ዘመን የንግድ መስመሮች ነበሩ የሚካሄድበት ንግድ ማለት ነው። እና ደግሞ ማርኬት ሴንተሮች ንግዱ የሚደረግበት ከተማ ማለት ነው። ሶ እሱን እናያለን አሁን። ዋን ኦፍ ዘ ሜን ካራቫን ትሬድ ሩት ስታርትድ ፍሮም ዘ ጊቤ ሪጅን ኤንድ ሊድስ ቱ አሲንዳቦ ኢን ጉዱሩ ኢስተርን ወለጋ ይላል። አንዱ የትሬድ መንገዱ የሚጀምረው ወይንም የንግድ መስመሩ ከጊቤ ሪጅን ይነሳል። ከዛ በኋላ ወዴት ይሄዳል? ወደ አሴንዳቦ ይሄዳል። አሴንዳቦ በጉዱሩ ውስጥ ነው የሚገኘው፣ ኢስተርን ወለጋ ማለት ነው። በወለጋ በኢስተርን በኩል ነው የሚገኘው። ሶ ዘ አሴንዳቦ ማርኬት ዋዝ አን ኢምፖርታንት place which served as a point of connect for people between the አባይ and the ጊቤ ሪቨር ቫሊ ይላል። የአሴንዳቦ ማርኬት የአባይና የጊቤ ሪቨር ቫሊ አካባቢ ያሉ ህዝቦች የሚያገናኝ የማርኬት ቦታ ነው ወይንም ገበያ ነው ማለት ነው፣ የአሴንዳቦ ማለት ነው። ሶ from the አሴንዳቦ the product of southwestern Ethiopia found their way to ባሶ in ጎጃም ይላል። በአሴንዳቦ ደግሞ የሳውዝ ዌስተርን ኢትዮጵያን ምርት ፕሮዳክት ይዘው ወዴት ይሄዳሉ? ወደ ባሶ፣ ወደ ጎጃም ማለት ነው። ባሶ ጎጃም ውስጥ ነው የሚገኘው። ወደ ባሶ ይሄዳሉ። ዘ ባሶ ማርኬት which is located immediately north of the አባይ river was a very important meeting place for merchants who come from different part of Ethiopia ይላል። ምን መሰላችሁ? የባሶ ማርኬት ደግሞ የሚገኘው በአባይ በሰሜን በኩል በአባይ ሪቨር በሰሜን በኩል ይገኛል። was very important meeting place for merchants በተለያዩ ቦታዎች የሚመጡ ነጋዴዎች የሚገናኙበት ቦታ ነው። በጣም በቃ ብዙ ሰዎች የሚገናኙበት ቦታ ምን ይባላል? ባሶ ማርኬት ነው። ባሶ ማርኬት ላይ ይገናኙ እንደነበረ ነው የሚያስቀምጠው ማለት ነው። ሙስሊም ኤንድ ክርስቲያን ማርቸንት from ትግራይ፣ ጎንደር፣ ወሎ፣ ሸዋ and different part of present day of ኦሮሞ region south of the አባይ river used to meet at ባሶ ማርኬት ፕሌስ ይላል። እነዚህ በሙሉ ትግራይ ላይ የሚመጡ ሙስሊምም ሆነ ክርስቲያንም ትግራይ ላይ፣ ጎንደር ላይ፣ ወሎ ላይ፣ ሸዋ ላይ በተለያዩ በኦሮሞ ሪጅኖች የሚመጡት የሚገናኙት የት ላይ ነው? ባሶ ማርኬት ፕሌስ ላይ ነው። የባሶ ገበያ ላይ ነው የሚገናኙት ማለት ነው። እነዚህ በሙሉ ማለት ነው። ሶ from ባሶ one group of merchants preaches to ደርታ in በጌ ምድር and then to ጎንደር ይላል። ከባሶ ተነስቶ አንዱ ግሩፕ ማለት ነው። ከባሶ ተነስቶ አንዱ ግሩፕ ወዴት ይሄዳል? ወደ ደርታ ይሄዳል፣ ወደ በጌ ምድር ማለት ነው። ከዛም ደግሞ ወዴት ይሄዳል? ወደ ጎንደር ይሄዳል። ከደርታ ወደ ጎንደር ማለት ነው። ሶ አት ጎንደር the route was divided into two ጎንደር ሲደርስ ደግሞ ይሄ ንግድ ይሄ መንገድ ለሁለት ይከፈላል። one of the route leads to ሱዳን ስሩ መተማ። አንዱ ወደ ሱዳን ይሄዳል። በምን አድርጎ? በመተማ አድርጎ ወደ ሱዳን ይሄዳል። while the other went to ምጽዋ ቪ አድዋ። ሌላኛው ደግሞ ወደ ምጽዋ ይሄዳል። በአድዋ አድርጎ ወደ ምጽዋ ይሄዳል ማለት ነው። ሶ ጎንደር ሲደርስ ለሁለት ይከፈላል። በምን? ወዴትና ወዴት? በመተማ አድርጎ ወደ ሱዳንና በአድዋ አድርጎ ወደ ምጽዋ ይሄዳል ማለት ነው። ሶ ጎንደር ሲደርስ ወደዚህ ነው የሚሄደው። from ባሶ the merchant of ሸዋ also preaches to አንኮበር while the ወሎ merchant went to አውሳ and then the port of ታጁራ and ኦብኮ። ምን መሰላችሁ? ባሶ from ባሶ the merchant of የሸዋ ማርቸንቶች ወዴት ይሄዳሉ? ወደ አንኮበር ይሄዳሉ። ከዛ የወሎ ደግሞ ወደ አውሳና ወደ ታጁራና ኦቡኩ ይሄዳል ማለት ነው። የወሎ ማለት ነው። ገብታችኋል? የሸዋ ወደ አንኮበር ሲሄድ የወሎ ደግሞ ወደ አውሳና ወደ ታጁራ ኤንድ ኦቡኩ ይሄዳል ማለት ነው። ሶ
ሌላኛው ባቲ ኤንድ አንጫሮ ባቲ ኤንድ አንጫሮ ዌር ቬሪ ኢምፖርታንት ማርኬት ሴንተር ኢን ወሎ። ባቲና አንጫሮ የሚባሉት በወሎ ውስጥ የሚገኙ የማርኬት ሴንተሮች ናቸው። በጣም በቃ አስፈላጊ የሆኑ ገበያ ናቸው ማለት ነው፣ ወሎ ውስጥ ማለት ነው። እነዚህ ሁለቱ ቦታዎች ባቲና አንጮሮ የሚባሉት ማለት ነው፣ አንጫሮ የሚባሉት። ሶ አናዘር ማጆር ካራቫን ሩት ዛት ኦሪጂኔትድ ፍሮም ጊቤ ሪጅን ፎሎድ ኖርዝ ኢስተርን ዳይሬክሽን ቱ ዘ ሶዶ ማርኬት ኢን ጉራጌላንድ ይላል። ሌላኛው ካራቫን ሩት የሚሄደው ኦሪጂኔት የሚያደርገው በጊቤ ሪጅን ይነሳል። ከጊቤ ሪጅን ተነስቶ ወደ ኖርዝ ኢስተርን ወይንም ዳይሬክሽን ቱ ሶዶ ወደ ሶዶ ይሄድና ሶዶ ማለት ጉራጌ ላንድ ላይ ነው የሚገኘው። ወደ ሶዶ ይሄዳል ማለት ነው። በጊቤ ሪጅን ይነሳል፣ ወደ ሶዶ ይሄዳል ሌላኛው ማለት ነው። ሶ በኖርዝ ኢስተርን ዳይሬክሽን አድርጎ ማለት ነው፣ በሰሜን ምዕራብ በኩል አድርጎ ወዴት ይሄዳል? ወደ ሶዶ ይሄዳል ማለት ነው። ዘ ሶዶ ማርኬት ወዝ ሊንክድ ዊዝ ዘ አንኮበር ማርኬት ኢን ሸዋ ይላል። ሶዶ ማርኬት ደግሞ ከአንኮበር ወይንም ከአንኮበር ማርኬት የሚገናኝ ነው ማለት ነው። ሶ አንኮበር ደግሞ የሚገኘው ሸዋ ውስጥ ነው። ዊዝ ዘ ኢመርጀንስ ኤንድ ኮንሶሊዴት ኦፍ ሸዋን ኪንግደም ኢን 19th ሴንቸሪ ዘ ካራቫን ሩት ዛት ሊንክድ ዘ ሸዋን ፕላቲዮ ዊዝ ሀረር ኦልሶ ሪቫይቭድ ይላል። ሶ ምንድን ነው የሚለው? ዊዝ ዘ ኢመርጀንስ ኤንድ ኮንሶሊዴት ኦፍ ሸዋን ኪንግደም ኢን 19th ሴንቸሪ የሸዋን ኪንግደም መመስረቱ ተከትሎ ካራቫን ሩት ዛት ሊንክድ ሸዋን ፕላቲዮ ዊዝ ዘ ሀረር ኦልሶ ሪቫይቭድ የካራቫን ንግዶች ማለት ነው መስመሮች ከሸዋና ከሀረር እንዲገናኙ አድርጓል ማለት ነው። በጣም ጨምሯል እንዲገናኙ ማለት ነው። መመስረቱ የሸዋ ኪንግደም መመስረቷ ማለት ነው። ሶ ዞስ ሀረር ማርቸንት ቢግን ቱ ቪዚት አንኮበር ፍሪኩዌንትሊ ኢን 19th ሴንቸሪ። ሶ የሀረር ማርቸንቶች ወይንም የሀረር ነጋዴዎች ወደ አንኮበር ይመጣሉ። የአንኮበር ገበያን ቪዚት ያደርጋሉ፣ ይጎበኛሉ ማለት ነው፣ በተደጋጋሚ ማለት ነው። አንኮበር የት ውስጥ ነው ያለችው? ሸዋ ውስጥ ነው ብለናል ማለት ነው። ሶ እሱን ያዙ። ዘ ትሬድ ሩት ፍሮም ሀረር ዌንት ኤዘር ቱ ዜላ ኦር ቤርባር ኦን ዘ ኮስት ኦፍ ጉልፍ ኦፍ ኤደን ይላል። ትሬድ ሩት በሀረር ያሉት ደግሞ ወይ ወደ ዜላ ይሄዳል ወይ ወደ በርበራ ይሄዳል ማለት ነው። ወደ አንዱ ነው የሚሄደው ማለት ነው፣ ኤዘር ማለት ነው። ሶ ዘ ኮስት ኦፍ ጉልፍ ኦፍ ኤደን ይሄ የሚገኙት ደግሞ በጉልፍ ኦፍ ኤደን ጫፍ አካባቢ ነው። ሶ ዘ ፕሪንሲፕልስ ኦፍ ሎንግ ዲስታንስ ትሬድ ሎንግ ዲስታንስ ካራቫን ሩት ዌር የሎንግ ዲስታንስ ወይንም የረዥም ርቀት ካራቫን መስመሮች እነማን እንደሆኑ አሁን እናያቸዋለን። ይሄ ኢንተራንስ ላይም ሊመጡ ስለሚችሉ በጣም አተኩራችሁ እዩዋቸው። አንደኛ ከቦንጋ ይነሳል ወይንም ከፋ ማለት ነው። ከከፋ ተነስቶ ጅማ ይሄዳል። ከጅማ ደግሞ ወደ ሳካ ይሄዳል። ከሳካ ደግሞ አሴንዳቦ ይሄዳል። ከአሴንዳቦ ደግሞ ወደ ባሶ ይሄዳል። ከባሶ ደግሞ ወደ ጎንደር ይደርሳል። ጎንደር ሲደርስ ደግሞ ለሁለት ይከፈላል። ጎንደር ሲደርስ ለሁለት ይከፈላል። በመተማ አድርጎ ሱዳን ይሄዳል። በአድዋ አድርጎ ደግሞ ምጽዋ ይሄዳል ማለት ነው። ይሄ መንገዱ ማለት ነው። ጎንደር ሲደርስ ለሁለት ይከፈላል። አንደኛ በመተማ አድርጎ ወደ ሱዳን ሲሄድ፣ በአድዋ አድርጎ ደግሞ ምጽዋ ይሄዳል ማለት ነው መንገዱ። ሶስተኛ ከቦንጋ ይነሳል። ጅማ፣ ሳንቃ፣ አሴንዳቦ፣ አሶሳ፣ ታጅሩ ኦር ኦብኮ ወደ አንዱ ይሄዳል ማለት ነው። ይሄ ሁለተኛው ፊቸር ነው። ሶስተኛ ቦንጋ፣ ጅማ፣ ሶዶ፣ አንኮበር፣ ሀረር፣ ዜላ ኦር በርበራ ወደዚህ ይሄዳል ማለት ነው። እና ይሄ ሶስቱም ምንድናቸው? በዛ ሰዓት የነበሩ መንገዶች ናቸው ማለት ነው። ሎንግ ዲስታንስ ትሬድ የሚካሄድበት መንገድ ነበር። እነዚህ ያዟቸው ማለት ነው። ይሄ ለበለጠ መረጃ ስዕሉን ማየት ትችላላችሁ ማለት ነው። በዛ ሰዓት የነበረ ሎንግ ዲስታንስ ትሬድ ሩት አዶፕትድ ፍሮም ባህሩ ዘውዴ ሂስትሪ ኦፍ ሞደርን ኢትዮጵያ። ይሄ በዚህ ሰውዬ ነው የተጻፈው ነው የሚለው። ይሄ ሎንግ ዲስታንስ ትሬድ በዛ ሰዓት የነበረ ሎንግ ዲስታንስ ትሬድ ነው የሚካሄድበት መስመር ነው። እና ይሄንን እዩት እናንተ። ትሬድ አይተም ኤንድ ስሌቭ ትሬድ ይላል።
በዛ ሰዓት የሚካሄዱት የትሬድ አይነቶች እና የባሪያ ንግድ ነው የሚለው። throughout 19th century the major trade item include ivory, civet, ጎልድ፣ ዋክስ ኤንድ አኒማል ስኪን ኤንድ ስሌቭ ነበሩ። በዛ ሰዓት የሚካሄዱት በጣም በቃ ታዋቂ የነበሩ የንግድ አይነቶች እነዚህ ነበሩ። ሶ ባይ ዘ ላስት ኳርተር ኦፍ 19th century ኮፊ ኦልሶ ቢካም ዋን ኦፍ ዘ ኢምፖርታንት ኮሞዲቲ ፎር ኤክስፖርት ይላል። በላስት ኳርተር ኦፍ 19th century በ19ኛው መጨረሻ አካባቢ ኮፊ በጣም ታዋቂ የሆነ ኤክስፖርት የሚደረገው ኮፊ እንደነበረ ነው የሚያስቀምጠው። ሶ ኢትዮጵያን ጉድ ዌር ናቹራል ፕሮዳክት which were obtained mainly from what ሳውዝ ዌስተርን ኢትዮጵያ። የኢትዮጵያ ጉዶች አብዛኛ ጊዜ ናቹራል ናቸው፣ ናቹራል ፕሮዳክት ናቸው። በአብዛኛው የሚመጡት ደግሞ በሳውዝ ዌስተርን ኢትዮጵያ ነው። እንዳትሳሳቱ፣ አብዛኛው የኢትዮጵያ እቃዎች የሚመጡት በሳውዝ ዌስተርን ኢትዮጵያ ነው። ይህ ኢንተራንስ ላይ ይመጣል፣ እንዳትሳሳቱ። ዘንድሮ ራሱ መጥቷል ይመስለኛል። ሳውዝ ዌስተርን ኢትዮጵያ በቃ ኖርማል ነው። የኢትዮጵያ ጉዶች የሚመጡት በሳውዝ ዌስተርን ኢትዮጵያ ላይ ነው፣ እንዳትሳሳቱ። ኢቨን ቱዴይ ሞስት ኦፍ ኢትዮጵያን ኮሚኒቲ ፎር ኤክስፖርት አር ናቹራል አግሪካልቸራል ፕሮዳክት። ድሮ ይቅርና አሁን ራሱ እኛ ኤክስፖርት የምናደርገው ናቹራል አግሪካልቸራል ፕሮዳክትን ነው። ይህንም በግብርና የተሰሩ ፕሮዳክቶች ነው እንጂ እኛ እዚህ ጋር ፈጥረን ምናምን አይደለም፣ ወይንም ነግደን አይደለም። እኛ ደግሞ አግሪካልቸራል ቤዝድ የሆን አገር ነን ሲጀመር፣ ከአግሪካልቸር አልወጣንም። እና ደግሞ ሌላኛው ስሌቭ ቢከም ዘ ማጆር ኢትዮጵያን ኤክስፖርት አይተም ሲንስ ዘ አንሸንት ታይም ይላል። ስሌቭ ወይንም የባሪያ ንግድ በጣም ማጆር ኢትዮጵያን ኤክስፖርት አይተም ሲንስ ዘ አንሸንት ታይም፣ በድሮ ሰዓት በጣም በኢትዮጵያ ስሌቮች ወይንም ባሪያዎች ኤክስፖርት ይደረጉ እንደነበረ ነው የሚያስቀምጠው። ስሌቭ ፍሮም ኢትዮጵያ ዌር ኤክስፖርትድ ቦዝ ሱዳን ኤንድ አረቢያ። በኢትዮጵያ ስሌቮች ባሪያዎች ወደ ሱዳንም ወደ አረብም ኤክስፖርት ይደረጉ ነበር። ዚስ ዌል ናውን ስሌቭ ኦኬሽን ማርኬት ዌር የጁቢ ኢን ጎጃም ኤንድ አብዱረሱል ኔር አልዩ አምባ ይላል። ምን መሰላችሁ? በጣም የሚታወቁት የስሌቭ ወይንም የባሪያ ገበያዎች በጎጃም የጁቡ ይባል ነበር። በአልዩ አምቦ ደግሞ አብድረሱል የሚል ገበያ ነበር፣ በአልዩ አምቦ አካባቢ ማለት ነው። ሶ በአልዩ አምቦ አካባቢ ኢን አዲሽን ኮፊ ግራጁዋሊ ካም ቱ assume considerable importance and particularly after rail transport in 20th century made it possible to transport the item in relatively large quantity። በመጨረሻም ኮፊ በቃ in addition ኮፊ ግራጁዋሊ ካም ቱ አሲም ኮንሲደራብል ኢምፖርታንስ፣ በጣም ጥቅም በቃ አመጣ። በኋላ ስሩ ግራጁዋሊ በጣም ጥቅም እያመጣ ጀመረ። በጣም በቃ ኤክስፖርት ማድረግ ጀመርን። በ20ኛው ሴንቸሪ በተለይ በጣም በቃ ኤክስፖርት ማድረግ ቻልን ማለት ነው። ሬልዌይ ከተስተካከለልን በኋላ ወይንም መንገዱ ከተስተካከለ በኋላ ኤክስፖርት ለማድረግም ለመሸጥ ምን ለሁሉም ነገር በጣም ነው የጠቀመን ማለት ነው። ሶ ኢት ኢዝ ፖሲብል ቱ ትራንስፖርት ዘ አይተም ኢን ሪላቲቭሊ ላርጅ ኳንቲቲ፣ በብዙ መጠን ኤክስፖርት ልናደርግ ችለናል እና ደግሞ ልናስተላልፍም ችለናል ማለት ነው። as far as merchant were concerned also there were also some Christian merchant. The major were Muslim trader from northern Ethiopia known as ጃፓርቲ ይባላሉ። so እንደምታስታውሱት ብዙ ዶሚኔት ያደረጉት በዛ ሰዓት ሙስሊም ማርቸንቶች ናቸው ወይንም የሙስሊም ነጋዴዎች ናቸው። ምክንያቱም ከተጠየቃችሁ ምክንያቱ በዛ ሰዓት ሙስሊሞች ዶሚኔት ሊያደርጉበት የቻሉት አንደኛ ሙስሊሞች ምን የላቸው መሬት የሚያርሱት መሬት አልነበራቸውም። ሶ በንግድ ነው የሚተዳደሩት የነበረው። ሁለተኛ ደግሞ በንግዱ ምክንያት የራሳቸው የሆነ ሪሊጅን ማስፋፋት ይፈልጋሉ ማለት ነው። ሪሊጅናቸውን ምን ማድረግ ይፈልጋሉ? ማስፋፋት። በቃ አንዱ ንግድ ነው። ከዛ በኋላ በንግዱ ምክንያት ደግሞ ሃይማኖታቸውን ማስፋፋት ስለሚፈልጉ በጣም በቃ ዶሚኔት የሆነው ሙስሊም ነበሩ እና ክርስቲያኖች መሬትም ነበራቸው።
እና ደግሞ በዛ ነበር የሚሰሩት። በጣም ግብርና ላይ ነበሩ። ግን ሙስሊሞች በጣም ዶሚኔት ያደረጉ ነበሩ የዛ ሰዓት የነበረውን ንግድ። ስለዚህ እነዚህ ምን ይባላሉ? የኖርዘርን ኢትዮጵያው ወይንም የሰሜኑ ኢትዮጵያውያን ጃባርቲ በመባል ይታወቃሉ ማለት ነው። ሙስሊም ትሬደሮች ማለት ነው። ሶ this merchant traveled in large caravan and selected one them as their head ነጋዴ ራስ in the term which was later transformed into ነጋድ ራስ ይላል። ምን መሰላችሁ? ይሄ የሚሄዱት ደግሞ ትራቭል የሚያደርጉት ይሄ ካራቫኖች ብዙ ሆነው ነው። ብዙ ካራቫን ነው ትራቭል የሚያደርገው የሚሄዱት ማለት ነው። ለብዙ ሆነው ነው የሚሄዱት። ከነዚህም ውስጥ ደግሞ አንድ ሄዳቸው መሪያቸው እንዲሆን ይመርጡታል ማለት ነው። ይሄ ምን ይሉታል? ነጋዴ ራስ ይባላል። the term which later transformed into ነጋድ ራስ በኋላ ደግሞ ወደ ነጋድ ራስ ወደሚል ተቀይሯል። eventually the Afqala who were the dominant Muslim merchant in southwestern Ethiopia come to dominate the local trade of the Gibe region በኋላ ግን አፍቃላ ምንን ሳውዝ ዌስተርን ኢትዮጵያን በጣም ተቆጣጥሮታል ማለት ነው። ኖርዘርኑ ጃባርቲ ሲሆን ሳውዝ ዌስተርን ኢትዮጵያ ደግሞ አፍቃላ ይሆናል ማለት ነው። ሶ the Jabarti had dominant rule in the long distance trade of the 19th century until they began to face competition from the አፍቃላ ጃባርቲ በጣም ዶሚኔትድ የሆነ የንግድ የረጅም ርቀት ንግድ ነበር የሚያካሂዱት። ግን በመጨረሻም በጣም የሆነ ኮምፒቲሽን ገጥሞታል። ይሄ ምንድናቸው ያገጠመው ኮምፒቲሽን? አፍቃላዎች ናቸው። በሳውዝ ዌስተርን ኢትዮጵያ ንግድ እንዳካሄዱ ያደረጉት አፍቃላዎች ናቸው። እነሱ ከመምጣታቸው በፊት በጣም ዶሚኔት የሆነ ነጋዴዎች ነበሩ እነዚህ ጃባርቲ የሚባሉት። ሶ the Afqala had many connection along all the caravan route from which they collected the important trade commodity ይላል። ሶ አፍቃላዎች እነዚህ አፍቃላ ሚኒ ኮኔክሽን አለውን ኦል ካራቫን ሩት ፍሮም ዊች ዘይ ኮሌክትድ ዘ ኢምፖርታንት ትሬድ ኮሚዲቲ ይላል። በጣም ከብዙሃኖች ጋር ኮኔክሽን ነበራቸው እና ደግሞ ብዙ የሆኑ ነገሮች ያመጡ ነበር። ወደዚህ የሚሸጡት ነገሮች ይወስዱ ነበር እና ደግሞ ይሸጡ ነበር። በጣም በቃ ኮኔክሽን ስለነበራቸው ከሁሉም ጋር ይሄን ያደርጉ ነበር። they had also better protection from local people and could easily and safely travel between the marketplace in north and the ጊቤ ሪጅን ይላል። ምን መሰላችሁ? በጣም የሆነ በሰዎቹም ይጠበቁ ነበር። በሰላም ነበር የሚተላለፉት። በኖርዝ ወደ ጊቤ ሪጅን ሲሄዱ በሰላም ነበር የሚሄዱት። ምንም ነገር አያጋጥማቸውም ነበር ማለት ነው። ግንኙነት ስለነበራቸው ማለት ነው። also the Jabarti still maintain their monopoly by middle of 19th century most of the caravan trade between south and north of Ethiopia was conducted by the አፍቃላ ይላል። so also ጃባርቲ ስቲል ምን አድርጓል? አስቀጥሏል። ሜንቴን ዜር ሞኖፖሊ ባይ ሚድል ኦፍ 19th century አካባቢ ንግዱን ማስቀጠል ችሏል። ግን አብዛኛው ካራቫን ትሬድ ሩቶች በሳውዝ እና በኖርዘርን ኢትዮጵያ የሚካሄዱት በአፍቃላ ነበር ማለት ነው። ሌላኛው ደግሞ ትሬድ አስ ፋክተር ኦፍ ፒፕል ኢንተራክሽን የሚለውን እናያለን። ማለት ይሄ ዋናው ሀሳብ ነው። ምን ማለት መሰላችሁ? ንግድ ለሰዎች ግንኙነት ፋክተር ፈጥሯል ወይንም አንድ ምክንያት ነው ማለት ነው። the revival of long distance trade in 19th century had significant effect on political development in ጊቤ ሪጅን ይላል። ምን መሰላችሁ? በጊቤ ሪጅን ላይ የንግዱ መስፋፋቱ ወይንም the revival of long distance trade in 19th century had significant effect on political development of ጊቤ region ይሄ ንግድ አለ አይደል? ንግድ በጊቤ ሪጅን ላይ ወይንም በ19ኛው ሴንቸሪ መስፋፋቱ በጊቤ ሪጅን ላይ ትልቅ የሆነ የፖለቲካ ለውጥ አምጥቷል። ከባድ የሆነ ለውጥ ነው ያመጣው። it was through the agency of Muslim merchant that Islam was introduced to ጊቤ region in first half of the 19th century ይላል። ምን መሰላችሁ? በ19ኛው ክፍለ ዘመን ወይንም በ19ኛው ፈረስት ሃፍ ላይ ወይንም መጀመሪያ ላይ
ሙስሊሞች እንደምታውቁት በዛ ሰዓት ዶሚኔት ያደረጉት ንግድ ሙስሊሞች ነበሩ። ስለዚህ እነዚህ ሙስሊሞች ደግሞ ባክግራውንዳቸው ሃይማኖትንም ማስፋፋት ነው። ስለዚህ ወደ ጊቤ ሪጅን ሲመጡ ምናቸው ሃይማኖታቸውም ኢንትሮዲውስ እያደረጉ እዛ ጋር ኢስላማይዝ ሊያደርጉት ችለዋል። ኢን ዘ ኢንትሮዳክሽን ኤንድ ስፕሪድ ኦፍ ኢስላም ሄልፕድ ዘ ኦሮሞ ቺፍ ቱ ኢስታብሊሽ ሞናርቺ ኤንድ ሌጂቲሜት ዜር ፓወር ባይ ኔግሊጌቲንግ ዘ ገዳ ሲስተም ኤንድ ዘ አዘር ኦሮሞ ፕራክቲስ ዊች ዌር አጌንስት ሄሬዲታሪ ሩለር ኦፍ ዘ ሞናርኪ ይላል። ምን መሰላችሁ? እስልምና ወደዚህ ወይንም ወደ ኦሮሞ ስቴቶች መግባቱ ኦሮሞ እነዚህ ማነው ወደ ኦሮሞ ወደ ሞናርኪያል ሲስተም እንድትቀየር መጀመሪያ እንዳወራ ነው ኦሮሞ ወደ ሞናርኪያል ሲስተም ኢስታብሊሽ እንድታደርግና ፓወራቸው ሌጂቲሜዝ እንደሚያደርጉ ወይንም ገዳ ሲስተም የሚለው ለቀው ለምሳሌ ብታስታውሱ አባዱላ ብታይስ ዋር ሊደር ነው አይደል? ስለዚህ ገዳ ሲስተም ትተው ፓወራቸው ሌጂቲሜዝ አድርገው ነው የተነሱት ማለት ነው። ስለዚህ ይሄ አንዱ ለኦሮሞ ችግር ነው የሆነበት። ምክንያቱም እስላም ገዳ ሲስተም እንዲጠፋ ያደረገው ራሱ አንዱ ዘ ኢንትሮዳክሽን ኦፍ ኢስላም ነው። እስልምና በንግድ ያድርጎ ወደ ጊቤ ሪጅን መግባቱ አንዱ ገዳ ሲስተም እንዲጠፋ አድርጓል። ሶ ኢስላም ሄልፕድ ዘ ሩለር ኢን ሳውዝ ዌስተርን ኢትዮጵያ ቱ ስትሬንግዝ ዜር ስቴት ኤንድ አፓራንት ሪንፎርስ ዜር አውቶሪቲ ኤንድ ፋሲሊቴት ዘ ግሮዝ ኦፍ ትሬድ። ምን መሰላችሁ? እስልምና በተለያየ መንገድ ይረዷቸው ነበር ለሳውዝ ዌስተርን ለነበሩ ኢትዮጵያውያን ማለት ነው። በተለያየ መልኩ ይረዷቸው ነበር ማለት ነው። ለመሪዎቹ ማለት ነው ይረዷቸውና መንገዱ ሰላም እንዲሆን በንግድ እንዲያድጉ ምናምን የተለያዩ ነገሮች በቃ ያደርጉላቸው ነበር። ሶ ዘ ሎንግ ዲስታንስ ትሬድ ክሪኤትድ ስትሮንግ ሊንክ ቢትዊን ዘ ፒፕል ኦፍ ኖርዘርን ኢትዮጵያ ኤንድ ሳውዝ ዌስተርን ኢትዮጵያ። ይሄንን ያዙ። ሎንግ ዲስታንስ ትሬድ የኖርዝ ኢትዮጵያ እና የሳውዝ ዌስተርን ኢትዮጵያ ትልቅ ሊንክ ፈጥሯል በእነሱ መካከል ማለት ነው። እንዲገናኙ ራሱ ያደረገው ሎንግ ዲስታንስ ትሬድ ነው። ሁለቱ ለምሳሌ እኔ አንድ ንግድ ማካሄድ ከሆነ የኔ ወደዛ ይሄዳለው እነዛም ወደዚህ ይመጣሉ። ሶ ግንኙነት ፈጠርን እንደማለት ነው። ማርቸንት ፍሮም ኖርዝ ቢግን ቱ ኢንተርሚኒንግሊ ዊዝ ፒፕል ፍሮም ሳውዝ ዌስተርን ኢትዮጵያ ይላል። ሶ የኖርዘርንና የሳውዝ ዌስተርን ኢትዮጵያ ሰዎች እንደዚህ በቃ እንዲያዘዙ እንዲዋቀሩ ያደረገ ነው። ዚስ ዋዝ ኦልሶ አን ኤክስቼንጅ ኦፍ አይዲያ ኤንድ ካልቸር። ይሄ ብቻ አይደለም፣ አይዲያም ሀሳብም ካልቸርም እንዲስፋፋ አድርጓል። ምክንያቱም ምን መሰላችሁ? ለምሳሌ ልንገራችሁ። እኔ የሆነ ጋር ሄጄ ስነግድ እዛ ጋር የሌለ ንግድ ምነግድ ከሆነ እሱ ደግሞ እኔ ምነግደው የሆነ ሰው ያየዋል እዛ ጋር። ሶ በዛ ሰዓት እዛ ጋር ተፈላጊነት ካለው ያ ንግድ እኔ ወደ እኔ ሰፈር ስመጣ ያ ሰውዬ ንግዱን ማካሄድ ይችላል ያ ንግድ። ስለዚህ በእኔ ሀሳብ ወስዶ ያ ንግድ ይነግድበታል እዛ ላይ። ሶ ይሄ ራሱ አንድ አይዲያ ትራንስፈር ሆነ ማለት ነው። ሌላኛው ደግሞ ካልቸር ራሱ ትራንስፈር ይሆናል። ለምሳሌ እኔ ካልቸሬን ካላስተዋወቅኳችሁ፣ ባህሌን ካላስተዋወቅኳችሁ እናንተ ዝም ብላችሁ ልታውቁ አትችሉ። ስለዚህ በዚህ ምክንያት ካልቸር ራሱ ትራንስፈር ይሆናል ማለት ነው። ሶ የዛሬ ቶፒክ በዚህ ያልቃል። በቀጣይ ስለ ዘመነ መሳፍንት እንዴት እንዳበቃ ስለ ዘመነ መሳፍንት እናወራለን። ቴዎድሮስ ተነስቶ ዘመነ መሳፍንት እንዴት እንዳስቆመው እናያለን። እሱ በጣም በቃ ፐርፌክት ሆነን ነው ምን ሰራላችሁ። ስለዚህ ይሄን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። ሶ ከጠላችሁትም ምንም ማድረግ አይቻልም። ሶ በሌላ ቪዲዮ እስክንገናኝ ድረስ ቻው።